እቴ አንድ ነገር ልምከርሽ፣ ባልሽን አሳርፊው። ወጥቶ በሚገባበት ጊዜ የተለያየ ነገር አሳልፎ ሊመጣ ይችላል። ውጭ ያለው ነገር ብዙ ድምጽ አለው፣ ብዙ ጫጫታ አለው። ረፍትን አይሰጥም፣ ሰላምን አይሰጥም። ቤት የተባለው ለማረፍ ነው። ቤት የተባለው ለመኖር ብቻ አይደለም። ቤት የተባለው ለመኝታ ብቻ አይደለም። ቤት ውስጥ ያለው ሰው ሰላምን ይሰጣል። ቤት ውስጥ ያለው ሰው ረፍትን ይሰጣል። ስፔሻሊ ሚስት ካለች ቤት ውስጥ ለባሏ ረፍት ናት። ባሏ መጥቶ የሚያርፍባት ሚስት እጅግ በጣም ምርጥ የምትባል ሚስት ናት። የውጭውን ጫጫታ፣ የውጭውን ትግል፣ የውጭውን መጥፎ ነገሮች መጥቶ ሚስቱ ጋር ሲገባ ሁሉን የሚረሳበት ከሆነ ወዴትም አይሄድም። ባልሽ ጠብቂው። ረፍትን በመስጠት ባልሽን በሚሰማ ውጭው ኢንቫይሮንመንቱ ያለው ነገር ሁሉ እሱን አክሴፕት የሚያደርገው ላይሆን ይችላል። ባልሽ ላንቺ ባልሽ ነው። አንቺ ደግሞ ለሱ ሚስቱ ነሽ። አንቺ ግን ትሰሚዋለሽ፣ አንቺ ግን ትቀበያዋለሽ። ይሄ ከሆነ ሁልጊዜ ማትጨቃጨቂ፣ ለሚያመጣቸው ሀሳቦች የምትቀበዩ፣ የተሻለ ተጨማሪ ሀሳብ የምትሰጥ እንጂ ሀሳቡን የምትጥልበት፣ የማትሰማው፣ የምትጨቃጨቀው፣ ሲያወራ እኩል ከሱ ጋር የምታወራ፣ ድካሙን እንጂ ብርታቱን የማትነግረው ሴት ከሆንሽ ቤትሽን ታፈርሻለሽ፣ ረፍት ትነሽዋለሽ። ቤቱ ያላረፈ ባል ውጪ ለማረፍ ሄዳል። እዛ ጫጫታ ውስጥ፣ እዛ ግርግር ውስጥ፣ እዛ ትቶት ሸሽቶ መሽቶብኛል ብሎ የመጣው ሰፈር መልሶ ይሄዳል። ስለዚህ ቤትሽ ሲመጣ አሳርፊው። ቤትሽ ሲመጣ ሰላምን ስጪው። ለሚነግርሽ ነገሮች እዛው ምላሽ አትስጪ። ሚስት ጥበበኛ ናት። ፈጣሪ የሰጣት ጥበብ አላት። ባለሽ ጥበብ ተጠቀሚ። ዝምታን ምረጪ። የማይስማማሽ ሀሳብ፣ የሚቆረቆርሽ ሀሳብ ካለ ይችን ቀን አሳልፊያት። በሚቀጥለው ቀን አንቺ አሸናፊ ወይም ደግሞ ያንቺ ሀሳብ ልቆ የሚታይበትን ነገር ማሳየት ትችያለሽ። ሚስት በባህሪዋ ዙሪያዋን የማየት ጥበብ አላት። ከባሏ ጀርባ፣ ከባሏ ፊት ለፊት ያለውን ነገር አስቀድማ የማየት ጸጋ ተሰጥቷታል። ይህንን ጸጋ ተጠቅመሽ እንዲሰማሽ፣ እሱ ወደፊት እንዲሄድ ከፊቱ ያለውን እንቅፋት ለማንሳት ከፈለግሽ እሱ ሀሳብ በሰጠ ሰዓት ሀሳብ አትስጪ። እሱ ጮክ ብሎ በተናገረ ሰዓት ጮክ ብለሽ አትናገሪ። ይጨርስ፣ ዝም ይበል፣ ይደር፣ እንነጋገር ብለሽ አትጀምሪ። በሚቀጥለው ቀን ወይ ከዛ በኋላ ጥሩ ኢንቫይሮንመንት፣ ጥሩ ጊዜ፣ ጥሩ ሁኔታ ላይ ስትሆኑ ሀሳብሽን ግለጪ። በምን አይነት መንገድ ነው የምትገልጪው? በመጀመሪያ በፍቅር በማበረታታት እንደምትወጁ በመንገር ጀግና እንደሆነ፣ ጎበዝ ባል እንደሆነ፣ ጎበዝ አባት እንደሆነ ከተናገርሽ በኋላ ሀሳብሽን ንገሪው። ትናንት ያወራንበት ነገር እኮ እንዲህ ቢሆን ያንተ ሀሳብ ጥሩ ነው። ስቲል የሱን ሀሳብ በማፍረስ አትጀምሪው። ያንተ ሀሳብ በጣም ጥሩ ነው፣ እሱ ቢሆን ጥሩ ነው፣ እንዲህ ደግሞ ብንጨምርበት የተሻለ አይመስልህም? በጣም 100% እርግጠኛ ነኝ ጭፍን አመለካከት የሌለው ትክክለኛ ባል ከሆነ ሀሳብሽን እንደሚቀበለው። በርቺልኝ እኔት። አመሰግናለሁ።